እሱን ከሳምሶንዬ እና እስቲ ውረድና እናውራ። ልዘል ነው። እሺ በይ ንገሪኝ፣ እንዴት አወቅሽ? ስታወሩ ሰምቼ። ታዲያ እኮ ይሄ የትልቅ ሰው ጉዳይ ነው ልጄ። ምንድነው? ምን ሆነሻል? ምንድን እንደዚህ እያክለፈለፈ ያመጣሽ ነገር? እንዲህ ነፍስሽ እስከሚቆራረጥ የተፈጠረ ነገር አለ? ዘለቀይ ያ ሸበላው ልጅ ሻንጣውን ይዞ እየመጣ ነው። ዛሬ ጠቅልሎ ሊገባ ነው መሰለኝ። አቤት ቁመናው፣ አቤት አረማመድ፣ አቤት ግርማ ሞገስ እንዴት እንደሚያምር! በቃ የፊልም አክተር ነው የሚመስለው። አረ ጥጋብ እንደ በልኩ ብታረጊው ይሻልሻል። በዚህ እድሜሽ እንደዚህ መንቀልቀል ጥሩ ነው እንዴ? ጥሩ አይደለም። ሳካን ነው። አይ ዘለቀይ እድሜ እኮ ቁጥር ነው። አንቺ ራሱ ብታዩ በበሩ ላይ በቀን 30 ጊዜ ነው የምትመላለሽው። አይ ሳምሶንዬ ደግሞ ስሙን ማውቀሻል? ስሙን ደግሞ ከታወቅሽው ወይ ጉድ! ባለፈው እኮ ከአከራዋ ጋር ሲያወሩ ሰምቼ ነው። ኧረ እባክሽ ጥጋብ ተይ፣ በልክ አድርጊው። ደሄ ይልቁንስ እሱን ተይውና ሁለተኛ ቡና ልጣር አይደለ? ጣጁ ሳምሶንዬ እንደውም ጠጥቶ ያልፋል። እንደው ሳምሶንዬ ጉድ እኮ ነው። ምን ነው ቀረ እንዴ? እንዴ ከኋላ እኮ እየተከተለኝ ነበር። ሊቀር ነው እንዴ? ወይ ጉድ! ዛሬ ሳምሶን ብለሻል። ምን ነው እሱ? ወይ አንቺ ደግሞ ለማን ነው ይሄንን ያፈነዳሽው? ለኛ አይደለ? እስኪ ቢ ዛሬ ደግሞ ብሉ ማቲ ምናቲ ቢ እስኪ አይ ጥጋብዬ ቢ ችግር የለም። እኔ ልብላ እንዴ? እኔም እኮ አልቀመስኩት። እስኪ አንቺ አንቺ ደግሞ አፍተሽ ጣባል። ፋንዲሻን ደግሞ ድሳጭ ወንድሜ እንኳን ደህና መጣ። ምን ማግዝ ነገር አለ? ቴንክ ዩ። ምንም አልፈልግም። ካልተሳሳትኩ ጎረቤቶቼ ናቸው አይደል? እንግዲህ የቅርብም የሩቅም ጎረቤት እኔ ነኝ። እንኳን ደህና መጣ። ጥጋብ እባላለሁ። ያው የሚያስፈልግ ነገር ካለ ለቡና ለምክርም እኔ ያለሁልህ። ቴንክ ዩ በጣም አመሰግናለሁ ጥጋብ። እኔ ደግሞ ሳምሶን እባላለሁ። እኔ ደግሞ ዘለቃ እባላለሁ። ይኸውልህ የዚህ ግቢ አንጋፋ ሴት የመጀመሪያ ተከራይ ነኝ። በዛ ላይ ደግሞ ስርዓትም ደንብም አስከባሪ ነኝ። የምትፈልገው ነገር ካለ ያው አንተ አዲስ ስለሆንክ እየመጣህ እኔን ጠይቀኝ፣ ችግር የለም። ሁሉንም ነገር እንፈታዋለን። ዋው በጣም አመሰግናለሁ። በጣም ደስ ይላል። እውነት እጅግ በጣም ነው የማመሰግነው። ደጋግ ጎረቤቶች አሉኝ። እጅግ በጣም ደስ ነው ያለኝ። ይገርማችኋል፣ እኔ ሰው የተራብኩ ሰው የተጠማው ሰው የምናፍቅ አይነት ሰው ነኝ። ልክ እንደዚህ አይነት ጎረቤት ሰው የሚሸት ሰው ሳገኝ ደስ ይለኛል። እውነቴን አለሁልህ መባልን ያህል ምን ያህል ልብ እንደሚሞላ የማውቀው እኔ ነኝ። ምክንያቱም የተገፋው ሰው ነው። በጣም እጅግ በጣም ደስተኛ ነኝ እናንተ ስላገኟችሁ። እንደውም ጥሩ ሰዓት ነው የመጣኸው። በል ቁጭ በል፣ ቡና ትጠጣለህ። ይሻላል። አዎ ይሻላል እንጂ ቡና እየጠጣን እናወራለን። አይዞህ ትለምዳለሽ። አዎ እውነታን ነው። አቤት ቡናው እንዴት እንደሚጣፍጥ ውስኪ የሆነ ቡና። አቤት መጋገረውን ዳቦ ማብቀምስ። አቤት ወንበር ይዤ ልምጣ። እንግዲህ ለግቢው እኔ ያለማምዳለሁ። እሺ ምን ነው አንቺ ደግሞ ቶሎ መጣሽ? በሌላ ነገር ግን ራስህ እንትር ምቆዩ ቁጭ በል ነይ፣ ቁጭ በል ጠጋቢዬ። ይደርሳል አሁን። እሺ ትጠጣለህ። ስምሽን ማን አልሽ? ዘለቃ እባላለሁ። አቤት ሙያ፣ አንደኛ ነኝ ሙያ። እኔ ደግሞ ግቢውን እንዴት እንደማለማመድ
ቴንኪ በጣም አመሰግናለሁ። አይዞህ ለግቢው እንግዳ አትሆንም፣ እኛ አለንልህ። በነገራችን ላይ ደንብም እንደማስከብር ነግሬሃለሁ አይደለ? ግቢውን እኔ ነኝ ደንብ የማስከብረው። ይኸው ፈልቷል። ይኸው ደስ የሚል ጎረቤት ነው ያለኝ። ምን ብለህ ትንሽ ሲጣፍጥ በዛው ሙያዬን ታየዋለህ። ያዥ እስኪ አንቺ ኧረ ጠጣ በጣም ቆንጆ ቡና ነው የምር እኮ እኔ እኮ ነግሬሃለሁ ሙያዬ። የእኔን ደግሞ ብትቀምሰው እንዴት አሪፍ እንደሆንኩኝ። አሁን ቡና ነው ብለሽ ነው የሰጠሽው? እና ወደ መጣሁባት ምድር። እንግዲህ እኛ ግቢ ጦርነት ተጀምሯል። ጦርነት መነሻው ሳምሶን ይባላል። ይህን ቀርጬ አሳያቸዋለሁ። ወደ መጣሁባት ምድር። እማዬ ቀርጬሻለሁ። ምን እያደረግሽ ነው አንቺ ልጅ? ይሄን ስልክ ይኸውልሽ ነግሬሻለሁ፣ ዋላ ሰባብሬ እንዳልጥልብሽ። እንዴ ማሚ ጌም እየተጫወትኩ እኮ ነው። አንቺ ልጅ ይሄን ስልክ ስንቴ ነው ተይ ብዬ ነገርኩሽኝ? ለምንድን ነው አርፈሽ ትምህርትሽን ማታጠኚው? እንዴ ማሚ ትናንትና አጥኚ ብለሽኝ አጥኝቻለሁ እንዳደርኩት። በቂ ስላልሆነ እንግዲህ አሁንም ግቢና አጥኚ። እንዴ ማሚ እኔ ደክሞኛል በቃ። ወይ ስልኩን አምጪውና ተኚ። ማሚ ለዛሬ ብቻ ትንሽ ጌም ብጫወት። አይ አይሆንም፣ ይሄን ስልክ አብስተሻል። ግቢና ተኚ። አምጪው። ማሚ ሰውድሽ እየለመንኩሽ ነው። ለዛሬ ብቻ ጌም ብጫወት። አምጪ ብዬሻለሁ፣ አምጪ ብዬሻለሁ፣ ማፈጥሽ አምጪ ብዬሻለሁ። አንቺ ልጅ ነግሬሻለሁ፣ ነይ። ጎረቤቴ ነው፣ ምን ችግር አለ? ልስጠው። ማነው? ጥጋብ ሰላም ነሽ? ደህና ነኝ። እንደው ብቻህን ስለሆንክ ጣፍጥ ያለ ነገር እንድትበላ ብዬ ይችን አመጣሁልህ። በጣም አመሰግናለሁ ጥጋብ፣ የምር በጣም አመሰግናለሁ። እንዳንቺ አይነት ምርጥ ጎረቤት ስላለኝ ፈጣሪ ይመስገን። የምር በጣም አመሰግናለሁ። እንደው ሳምሶንዬ፣ ኧረ ችግር የለውም። ምን ችግር አለው? ቡና ሳለ አለኝ። ኧረ አለኝ። የምር በር ላይ ቆምሽ። ነይ ግቢ ግቢ። አይ ኧረ ግድ የለም። ባይሆን ሌላ ጊዜ። የምር ጥጋብ እጅግ አድርጌ ነው የማመሰግነው። በእውነት በጣም ነው የማመሰግንሽ። ኧረ ሳምሶንዬ ቀልል አድርገው፣ ምን ችግር አለው? አዲስ ፍቅር እኔን ይዞኛል፣ የማደርገው ሁሉ ጠፍቶኛል። አዲስ ፍቅር እኔን በአንድ ጊዜ እስረኛ አደረገኝ፣ መድረሻ ሳትቶ። አይ ጉድ! ይችን ደግሞ ጠዋት ጠዋት ሲቸኩል ዳቦ ላይ ቀባቀባ አድርጎ ይበላል። ቅስሜ የሚሰብር ቅስሜ የሚሰብር ይዞኛል እኔን አዲስ ፍቅር። ጥጋብ እንግዲህ ጉድሽ ፈላ። ፀይም ዘለቅ ያለ ቁመናው ያማረ በኔው። አሁን ሁሉም ነገር በቁጥጥር ስር ውሏል። የምሬን ነው። ይኸውልህ አንዷ ወርቋን፣ አንዷ ደግሞ ገንዘቧን መስጠቷ የማይቀር ነገር ነው። የሚገርም ነገር እንዴት አይነት ደግ መሰሉ። የምሬን ነው። በዚህ ሁኔታ ከቀጠሉ እቅዴ በአጭር ቀን ውስጥ ይሳካል። ያን ጊዜ ሻንጣዬን ይዤ ከዚህ ቤት ብን ብዬ እጠፋለሁ።
እኔም ደውልልሃለሁ። እሺ ባይ። ኦኬ ባይ። ደግሞ ገንዘብሽን ይዘሽ ማጣት ቻው። አጅሪት እዚህ ምን እየሰራሽ ነው? አንቺ ራስሽ ምን ትሰሪያለሽ? እኔ የማያስኩትን እያየሽ ይልቅ አንቺ እዚህ ምን ትሰሪያለሽ? ምን እያደረግሽ ነው? እኔማ ያው ሳምሶንዬ ላጤ አይደል እንደው ጣፍጥ ያለ ነገር እንዲበላ ቅቤ ነገር ይዤለት መጥቼ ነው። እኔማ ይሄው ለሳምሶንዬ ፍርፍር በቅቤ ጠፈጥ አርጌ ሰርቼ እንደው ባለፈው ነገር ሄለ እንዴት ሙያዬ እንዲ ጣት እንዴት እንደሚያስቆረጥም ባዶ ወዱን ከሚሆን ቆንጆ ፍርፍር ይዤለት መጣ። ይሄው ለውዝም ይሻለው። በጣም ነው የማመሰግነው። የምር በጣም አድርጌ ነው የማመሰግነው። ውለታችሁ እኮ እየበዛብኝ ነው። አይ ሳምሶንዬ፣ እኔ እንደ ሆዴ ቲማቲም ነው። ሚስጥር የሚባል ነገር መያዝ እኮ አልችልም። አይ ምንድን ነው እሱ ዘለቀ? ይኸውልህ ጥጋብ የምሰጥ ነገር ሁሉ ወለዳለሁ። የኔ ግን በነፃ ነው፣ አያስከፍልም። ተይ እንጂ ዘለቀይ፣ ይሄማ እውነት የቅናት አስመሰለብሽ። ሳምሶንዬ ዝም በላት፣ እሷን ነው መፍራት። ጥጋብዬ እንሳካልሽ መስሎሽ? ከዚህ ፍርፍር በኋላ አበቃልሽ። ይኸውልህ ሳምሶንዬ፣ እቺ ፍርፍር ነው ጥፍጥ ያለሽ፣ ገባና ብላ። ታዲያ አብረን ገብተን እንብላታ። አይ የጣፈጠ ነገርማ ብቻ ነው የሚበላው። ብላና አስተያየቷን ትሰጠናለች። ይቺ ደግሞ የለውዝ ቅቤ ናት። የወጣ ዳቦን ቀባቀባ አድርገህ ጉርስ አድርገህ ትወጣለህ። አስቸገርኩ እኮ በጣም። ገብተን አብረን እንብላ። በጾም እኮ ሀሳብ አስተያየቱን እንሰጥሻለን። ኑ ፕሊስ እንግባ። ሳምሶንዬ አንተም ብዙ ሰዓት ቆምክ፣ ግባና ብላ። አሁን ና ግባ። እሺ ይሻላል። እሺ መልካም ቀን። ግባ። እንዲህ ነው እንጂ ሳምሶንን ጥለ ነው። ቆይ እኔ ልጥራው። አይ ጥጋብዬ አታስቢ፣ ቤቱ አድርሼለታለሁ። ከመቼው ነቅቶልሽ? ጉድ እኮ ነው ዘንድሮ። እንግዲህ እኛ እንዲህ ነን፣ ቤት ውስጥ ተፍ ተፍ ብለን ይዘነው ይደናል። እኔ የምልሽ ይልቁንስ አንቺን ማታ እዛ አየሁሽ ሳምሶን ቤት ስትገቢ፣ እንደው አንቺ ሴት ነሽ፣ ጎረምሳ ቤት በዛ ሰዓት መግባት እንደው ነውርም አይደለም? እኔማ ስልኬ ተበላሽቶብኝ እንዲሰራልኝ ብዬ ነው። በዛ ምሽት ስልክሽ ተበላሽቶ እንዲያይልሽ። ቆይ ምን ችግር አለው? ኧረ ችግር የለውም፣ ችግር የለውም። የማይናገረውን አልፈሽ ብዬ ማነው? ግቡ። ሳምሶንዬ እባክህ ምንድን ነው የተፈጠረው ነገር? እስቲ ንገረን፣ ምንድን ነው የተፈጠረው ነገር ሳምሶን? ኧረ እባክህ ንገረን። ነፍሳችን እኮ ተጨነቀች። ለሰው እኮ ሲያወሩት ቀለል ይላል። ሳምሶንዬ እባክህ አታስጨንቀን። በቃ ቢዝነሴን ካላስተካከልኩ ከዚህ በኋላ ምንም አይነት ዋጋ የለኝም። እዚህ ቤትም የመቀመጥ ምንም አይነት ሞራል የለኝም። ስንት መከራዬን የበላሁበት የለፉበት ቢዝነስ ይኸው ሜዳ ሊበተን ነው። አስባችሁታል? ለማንም ለተቸገረ ሰው ገንዘብን ቁጥር አድርጌ የምሰሰው
100,000 ብር ተቸግሬ በፍጹም ይሄን ነገር ማመን አልችልም። በቃ አገኛለሁ አለኝ የምትሉት 50,000 ብር ካለ ከሰጣችሁ ነገሮች ሁላ መፍትሄ ያገኛለሁ። ማስቸገር ካልሆነብኝ 50,000 ብር ብቻ። በቃ ይኸውልህ እኔ ለቤት መግዣ ብዬ ያጠራቀምኳት 100,000 ብር አለችኝ። አንተ ከምትጨነቅ እንደዚህ ከምታዝን እኔ አውጥቼ እሰጥሃለሁ አይደለ እንዴ ጥጋብዬ? አዎ እኔም ቢኖረኝ እጨምርለት ነበር። ምን አረግየለት ነው ለፈጣሪ ይሄን የመሰለ ቅዱስ ደስ የሚል ጎረቤት ሰጠኝ። እንደው በእኔ አጣት ይገቡኛል አይገቡኝም ነበር እኮ። በጣም አመሰግናለሁ። እውነት ከጭንቀት ከጥበት ይሁን ከመከራ ነው ያወጣችሁ። እድሜ ጤና ይስጣችሁ። ሌላ ምን እላለሁ? ወይ በእውነት በጣም አመሰግናለሁ። ተነስኩ። እንዴ ማሚ ቆይ ለማታውቀው ሰው ብርድ ልትሰጥ ነው? እንዴ ሳምሶን ምን እያደረክ ነው እንዴ? እንዳትጠጊኝ በጭራሽ። እንዴት ሳምሶንዬ እንዴት? ብዙ ነገር እየተበላሽብኝ ነው። ይሄ ብሩን ልሰጠኝ ይገባል ዘለቃ። ዛሬ ደግሞ የባሰ ብዙ ነገር ሰምቼ ነው የመጣሁት። የምሬን ነው። የምን ጉድ ነው ሳምሶንዬ? እንዲህ ራስን አድርጎ የሚገድል ነገር ምን ጉድ ነው የሰማኸው? ምንድን ነው እሱ? ኧረ ተረጋጋ ሳምሶን። ጭራሽ ዛሬው 150,000 ብር አለ። ታዲያ ምን እጠቅማለሁ? ነውስ የምጠቅም ሰው ነኝ? በቃ እኔ ሲጣርቅ ራሴን ገላለሁ። ኧረ እባክህ ሳምሶንዬ እና እስቲ ውረድና እናውራ። ምንድን ነው እሱ? ምኑ ልረጋጋ? ከልጅነት እስከ እውቀት የለፋሁበት ነገር ይኸው አፈር ሲለብስ እያየሁ ምኑ ልረጋጋ? ያው ሴት ነው መለስ ልዘል ነው ልሞት ነው ልዘል ነው። እኔ እኮ ወርቅ ነበረኝ ግን የባሌ ማስታወሻ ነው። ወርቅ? አዎ ወርቅ። አዎ ጥጋብዬ እኔ እናት ኧረ እባክህ እመኝ ወርቅሽን ስጭኝና ማለት ነው እንደምንም ብዬ ወርቁን አስይዤ ከባንክ ገንዘብ ከወሰድኩኝ በኋላ እመኝ በዚች በአጭር ቀን ውስጥ ይኸውልሽ ከአንቺ ወርቅ በተሻለ ቆንጆ ወርቅ ዱባይ ሄጄ መርጬ እገዛልሻለሁ። እሱን ወርቅ ከሰጠሽኝ ማለት ነው ችግሬን እንዳለ ሁላ እፈታለሁ። እባክሽ እሺ በቃ ይሄንን ሀሳብህን ተው በቃ። እንዴ ምንድን ነው? በቃ ና እንሂድ። ይኸውልሽ ግን ይሄንን ነገር ለዛች ለጓደኛሽ እንዳትነግሪብኝ አደራ። እሺ አልኩህ። እሺ በቃ አልነግራትም። ና በል እንሂድ። እንደዚህ አይነት ሀሳብ አይታሰብም። ምን ስትታሰብከው? ከሞት እኮ ነው ያስጠላሽ። እማዬ ግን ለማታውቂው ሰው ብር ሰጪ ነው? ምን አልሽ? ሰምተሽኛል? ለማታውቂው ሰው ብር ሰጪ ነው እንዴ? አንቺ ልጅ እንደዚህ አይነት ወሬ ከየት አመጣሽ? አወኩኝ። እንዴት አወቅሽ? ደግሞ ውሸት ነው። እሺ እኔ ልጅ ቤት ልገዛ ያጠራቀምሽውን ብር ሰጪ ነው አይደል? እሺ በይ ንገሪኝ፣ እንዴት አወቅሽ? ስታወሩ ሰምቼ። ታዲያ እኮ ይሄ የትልቅ ሰው ጉዳይ ነው ልጄ። እማዬ ግን አትስጪ በቃ። የኔ ልጅ ቸግሮት እኮ ነው። ደግሞ ስጦታ እኮ አይደለም ብድር ነው፣ ይመልስልኛል። እማዬ እሱ እኮ አዲስ ተካራይ ነው። ከኛ ጋር ብዙም አልቆየም። ሌባ ቢሆን በምን ታውቂያለሽ?
ማሚ እሱ ሌባ ቢሆን በምን ታውቂያለሽ? አንቺ እውነትሽን እኮ ነው የኔ ልጅ። ጎበዝ እሺ። ጥጋብን ጠርገናታል። አሁን ደግሞ ዘለቃን በዚህ አድርገን እናስምጣትና መላችን እንቀበላለን ማለት ነው። ሳምሶንዬ ይህ ሰፈር ግን ይለያል፣ የምር ይለያል። ተደጋግፎ መኖርን አንተ ትብስን በእውነት በመቻቻል አብሮ መኖርን በደንብ የሚያውቅ ሰፈር። እንዴት ነው ግን ሰው ተቸግሮ ሳይበላ ሳይጠጣ የሚያድረው? አቦ እዚህ ሰፈር መምጣት እኮ ነው የሚጠበቅበት። ተደጋግፎ ተከባብሮ ተዋዶ የሚኖርበት ሀገር። ወርቅን የሚያክል ነገር ያለ ሰቀቀን ወሰደው። አሁን ደግሞ ዘለቀን ያላትን ነገር ምጥጥ አረግና ቅስሟን አረግና ህይወቴን እቀጥላለሁ። አሁን ደግሞ እጄ ላሰማምጥ። እኔ ማስተዋል አቅቶኝ እቺ ጻፍ ትብለጠኝ። ወይኔ ዘለቃ እንዴት ማስተዋል ያቅተኛል እኔ። ወይ ጉድ! አይ ዘለቃ ወይ ሳምሶን መታሃል እንዴ? አው ዘለቃ ስጠራሽ እኮ አሰሚ ሀሳብ ውስጥ ነሽ መሰለኝ። የሆነ ነገር እያሰብኩ ነበር። ምን ነው ፈለከኝ እንዴ ሳምሶን? ዘለቃ ትላንትና ቃል የገባሽልኝ ነገር እኮ ፈልጌ። እሺ። አው ዘለቃ ያው አንዳንዴ ያለ ሰው መፈጠር ብቸኛው ነው መፈጠር እጅግ በጣም ከባድ ነው። ይገባኛል። በጣም ከባድ ነው። እኔም እኮ አማራጭ ስላጣሁ ያው ደግሞ ከአንድ ሳምንት በኋላ ስለምመልስ ይሄን ያህል ብዙ አያስጨንቅም። ያው ማለቴ ብድር ነው። በቃ ቤት ግባ፣ አመጣልሃለሁ። በጣም ነው አይ አውቀሽ ነው ብሩን አመጣልሃለሁ ያልሽው? ኧረ እባክሽን አንቺ ልጅ ዛሬ ተይኝ። ማሚ ቃል ግቢኝ እንደማትሰጪው። ይኸው ቃል ገባልሻለሁ። አትሰጪውም? አልሰጠውም። እና ታዲያ ለምን ቤት እመጣለሁ አልሽው? ኧረ እባክሽን አንቺ ልጅ እንደ ልጅ ሁኚ። አሁን ሂጂ ግቢ፣ እስኪ ግቢ። እሺ ማሚ። እንዲሁም ግቢና አንብቢ፣ ቶሎ በይ። አንቺም እንዳትሰጪው እሺ? እሺ አልሰጠውም። በይ ሂጂ ግቢ በቃ። የባሌ ትዝታ ነው ማስታወሻው። ሁሉ ነገር ያለው እዚሁ ላይ ነው። ግን እንደውም ልስጠው። እዚህም ቢቀመጥ ያው ነው፣ እዛም ቢቀመጥ ያው ነው። እንደውም እጥፍ አድርጎ ነው የሚመለስልኝ። ልስጠው። እንደውም ራሱን ከሚያጠፋ ወልዶልኝ ይመጣልኛል። እንደውም ልስጠው። ምቀኛ አሁን በዚህ ሰዓት ይደወላል። ሄሎ የኛ ሰው በቃ ሁሉም ነገር ተጠናቀቀ፣ አለቀ ብል ይሻላል። አልቋል። ይገርማል። አሁን ሁለቱንም ቺኮች እየጠበኩ ነው። ከአንዷ ወርቁ ከአንዷ ደግሞ መላውን ገንዘቡን ልቀበል አስፍስፍ እየጠበኩልህ ነው። ኦኬ እዛው ነው የምጠብቀኝ። መጣሁ። ጥሩ እመጣለሁ። አይዞህ ጭንቅ አይበል፣ እከሰታለሁ። ሴራችን እየሰራ ነው። ይሜ
አሳሰበኝ። በዚህ ወርቅ የመጨረሻ ማለት ነው። ሳምሶን አጣፍጦላል። እስኪ እስቲ ምንድን ነው እንዴ? የጋሽ ሙኬን ማስታወሻ ደግሞ አሳዘነኝ። ከሳምንት በኋላ ይመልሰዋል። አምጪ ልስጠው። ቆይ ምንድን ነው?